ከምሽቱ 3 ሰዓት ላይ አንዲት ሴት ከፖሊስ በተደወለላት አስደንጋጭ ጥሪ ከእንቅልፏ ትነቃለች። ፖሊሱ ቤቷ በወራሪዎች እንደተከበበ ይነግራታል። ሴትዮዋ በድንጋጤ ወደ ልጇ ክፍል ልትሮጥ ስትል ፖሊሱን መሄድ እንደሌለባትም ያስጠነቅቃታል። ይልቁንም በክፍሏ ውስጥ ተደብቃ በራፉን መዝጋት ነው ያለብሽ ብሎ ነገራት። ለደህንነታቸውም ስልኳን እንዳታቋርጥ ይነግራታል። በመሃል ግን ልጇ እንደተጎዳች ሲያወሩ ሰምታ ወደ ልጇ ክፍል እየሮጠች ስልኩን መሬት ላይ ጥላ ትሄዳለች። ነገር ግን አንድ የማታውቀው ነገር ቢኖር ፖሊስ ነኝ ብሎ የደወለው ሰው የእውነትን ፖሊስ አልነበረም። ፕራንክ እያደረጓት ነበር። ታዲያ ፕራንኩ ስለተሳካላቸው ደስ ይላቸዋል። እነዚህ ወጣቶች የተለያዩ ሰዎችን በስልክ በመደወል ያስፈራሯቸዋል። ቪዲዮ የሚቀርጹና ገንዘብን ለማግኘት በኢንተርኔት ላይ ለተመልካቾች ይለቃሉ። ሳም ብቻውን ቤት ውስጥ ሆኖ ፍቅረኛውን ፔተንን ለማነጋገር ይሞክራል። ያሉበት ሁኔታ እንደ በፊቱ አይደለም። ቴክስት አትመልስም። ብዙም ሳይቆይ ከአንዲት ህፃን ልጅ ኢንተርኔት ላይ ፍሬንድ ሪኩዌስት ይደርሰዋል። ነገር ግን ወዲያውኑ ውድቅ ያደርገዋል። አንድ ሰው ወደ ቤቱ ሾልኮ ገብቶም አስደነገጠው። ይህ ሰው ታዲያ ችግር ፈጣሪ ጓደኛው ብራዲ ነበር። የሳም ወላጆች ለሳምንት መጨረሻ ስለሄዱ ብራዲ አብረው በስልክ ፕራንክ እያደረጉ እንዲዝናኑ ይጠይቀዋል። ሳም ምንም ፍላጎት ባይኖረውም ብራዲ ደጋግሞ ስለጠየቀው ይስማማል። የመጀመሪያው ቀን በጣም ለሚጠሉት ጎረቤታቸው ፒዛ በማዘዝ ይጀምራሉ። ብራዲ ወደ ፒዛ ቤት ደውሎ ፒዛ ያዛል። ታዲያ ስልኩን ያነሳችው ልጅ እንዳጋጣሚ ሆኖ የሳም ፍቅረኛ ፔተን ነበረች። እዛ ትሰራ ነበረና ሳምም ታዲያ በዚህ ሰዓት እንዲያቆም ቢለምነው ብራዲ ግን ቀጠለ። ተከታታይ ቀልዶችንም ይደውላሉ። ለአንድ ሰው ሚስቱ እንደሞተች፣ ለሌላው ደግሞ ካንሰር እንዳለበት በመናገር ነገር ግን በዚህ መካከል ማንነቱ ካልታወቀ ሰው ጥሪ ይደርሳቸዋል። ለሰዎች ስልክ በመደወልም የሚዝናኑ እንደሆነም ይጠይቃቸዋል። ብራዲም አዎ ሲል ሰውየው በሌሎች ስቃይ ላይ በመሳቅ ስለሚያገኙት ደስታም ይነቅፋቸውና ትምህርት እንደሚሰጣቸውም አስፈራርቶ ስልኩን ይዘጋዋል። ወጣቶቹ ግን ምንም አልመሰላቸውም ነበር። ብራዲ ጎረቤታቸውን በድጋሚ ይደውልለታል። የሰፈር ጥበቃ ነኝ በማለት አንዳንድ ወጣቶች እንደ ፒዛ አቅራቢ ተመስለው ቤቶችን እየዘረፉም እንደሆነ ያስጠነቅቀዋል። ጎረቤቱ በዚያ ቅጽበት አንድ ፒዛ አቅራቢ በራፉ ላይ መገኘቱን ይመለከታል። የፒዛ ሰራተኛውም ጓደኛቸው ሞዝሊ ነበር። ሰውየውም እንጨት ይዞ ያባርረዋል። በዚያም ቅጽበት ሞዝሊ ጓደኞች በመስኮት ሲቀርጹት ያያል። ተናዶ ወደ ቤታቸው በመሄድ ያደረጉት ነገር የጅል ስራ እንደሆነና የፒዛውን ገንዘብ ራሳቸው እንደሚከፍሉ ነግሯቸው ሳም ገንዘቡን ይሰጠዋል። ከዚያም ብዙም ሳይቆይ ማንነቱ ያልታወቀው ሰው በድጋሚ ይደውላል። ምሽቱ በጣም አስደሳች እንደሚሆን ነግሬያቸዋለሁ። ማንም ይሁን ማን ስልኩን እንዳታቋርጡ ይላቸዋል። ግን ብራዲ ችላ ብሎ ያቋርጠዋል ስልኩን። ወጣቶቹም ፊልም ማየት ጀመሩ። ከዛም አንድ ሰው ደጋግሞ ይደውላል። ከአንድ ሰዓት በኋላም ስልኩን አንስተው ሰውየው ላይ ለመቀለድ ቪዲዮ መቅረጽ ይጀምራሉ። ነገር ግን ሰውየው እንዳሰቡት አይነት ቀላል ሰው አልነበረም። የሁለቱን ሙሉ ስማቸውንና የቤት አድራሻቸውን ይነግሯቸዋል። ከሰዓታት በፊት ጎረቤታቸውን የሰሩትን ፕራንክም ያስታውሳቸዋል። ወጣቶቹ በጣም ስለተደናገጡ ሰውየው ማን እንደሆነ ጠየቁት። እሱ ግን ፊት ለፊት ሲገናኙ እንደሚያውቁት ብቻ ይነግራቸዋል። ለአሁኑ ግን ሚስተር ሊ ብላችሁ ጥሩኝ በማለት ስልኩን ይዘጋዋል። በዚያ ቅጽበት አንድ ሰው በራፉ ላይ ማንኳኳት ይጀምራል። ወጣቶቹም በፍርሃት ተንቀጠቀጡ። የሚያንኳኳው ሚስተር ሊ ነው ብለው በማሰብ የመከላከያ መሳሪያ ይይዛሉ። ነገር ግን የመጣችው ፔተን ናት። ፔተን ፕራንክ እያደረጓት እንደሆነ ታስባለች። ሞዝሊ አሞኛል ብሎ ስለላካት ስራውን ሁሉ እሷ እንድትሰራ ተገዳለች። ሳም ግን ፒዛ እንዳላዘዙ ይነግሯታል። ቢሆንም ፍቅረኛው በመምጣቷ ደስተኛ ሆኖ ወደ ላይ ሄደው ብቻቸውን ይነጋገራሉ። ሳም እንድትቆይ ለማሳመን ቢሞክርም ፔተን ግን በስራ ስለተጠመደች መሄድ አለብኝ ትለዋለች። በዚህ መካከል ታዲያ ተንኮለኛው ብራዲ ይህን ሁሉ ከበሩ ላይ ሆኖ ይቀርጽ ነበር። ፔተን ከወጣች በኋላ ሚስተር ሊ ደግሞ ይደውላል። ሳም ከፍቅረኛው ጋር ችግር ላይ እንዳለ እንደሚያውቅም ይነግረዋል። ወጣቶቹ የሚጫወተውን ጨዋታ እንዲያቆም በቁጣ ጠየቁት። ሚስተር ሊ ግን ስልኩን ካቋረጡ ችግር ውስጥ እንደሚገቡ ነገራቸው። ብራዲ በድፍረት ስልኩን ያቋርጠዋል። ብዙም ሳይቆይ ብራዲ በስልኩ መልእክት ይደርሰዋል። ሚስተር ሊ ቀጣይ ጊዜ ጥሪውን እንዲመልስ አስጠንቅቆታል። ወጣቶቹ አሁን ጓደኛቸው ሞዝሊ ከዚህ ጀርባ እንዳለ ያስባሉ። ምክንያቱም የሁለቱንም የቤት አድራሻና ስልክ ቁጥር የሚያውቅ እሱ ብቻ ስለሆነ። በቅርቡ ለጎረቤታቸው የሰሩትን ፕራንክም ያውቅ ነበር።
በድንገት ብራዲ ደብዛዛ ምስል ይደርሰዋል። በሱ ውስጥ 2 ሰዎች በወንበር ላይ ታስረው ይታያሉ። የቤት ስልኩም ይደወላል። ሳም ስልኩን ሲያነሳው ሰውየው ሞዝሊ እንዳልሆነ ነገራቸው። ይህም የሚያወሩትን ነገር በሙሉ ሲሰማ እንደነበረ ያሳያል። አሁን ነገሩ ከስልክ ፕራንክ የከፋ ሆኗል። ብራዲ ሌላ ምስል ይደርሰዋል። ይህም በአስደንጋጭ ሁኔታ የራሱ ወላጆች ታስረው ይታያል። በቁጣ ሚስተር ሊ ይናገረዋል። ሰውየው ግን ወላጆቹ በህይወት እንዲኖሩ ከፈለክ ስልኩን እንዳትዘጋዋለው። ሳም ግን በፍጥነት በፍርሃት ሆኖ ስልኩን ያቋርጠዋል። ለፖሊስም ለመደወል ሳም ወደ 911 ሲደውል ግን የሚያነሳው ራሱ ሚስተር ሊ ነበር። ሳም የብራዲን ስልክ ወስዶ በድጋሚ ቢሞክርም ተመሳሳይ ድምጽ ይመልስለታል። ብራዲ ወደ ጎረቤት ቤት ለመሄድ ሲሞክር ከቤት ከወጡ ወላጆች እንደሚሞቱ የሚያስጠናቅቅ ሌላ መልእክት ይደርሳቸዋል። ሳም የላፕቶፑን ካሜራ ክፍት እንደሆነም አየ። ምናልባት ሚስተር ሊ በላፕቶፑ እየተመለከታቸው እንደሆነም ያስባል። ከቴሌቪዥኑ ድንገት ቪዲዮ መታየት ይጀምራል። ሚስተር ሊ በጣም የተጎዳና የታሰረውን ሮይ የተባለውን ጓደኛቸውን በፕላስቲክ ከረጢት አንቆ ሲገድለውም ይታያል። ይህ ለዛሬው ማታ ትልቅ ክስተት መጀመሪያ ብቻ እንደሆነም ይናገራል። ሰውየው ግን ምን ይሆን ዓላማው? እሱ በፊልሙ መጨረሻ ላይ የምናየው ይሆናል። መብራት ድንገት ይጠፋል። ከላይኛው ፍሎርም ድምጽ ሰሙ። ሳም ሌላ ቪዲዮ ደረሰው። የታሰረው ሞዝሊ እርዳታ ሲለምንም ይታያል። ሞዝሊ ከላይ እንዳለ በማሰብ ሳም ሊያድነው ሮጠ። ሚስተር ሊ ደግሞ ከብራዲ ጋር በግል ይነጋገራል። ብራዲና ወላጆቹ በህይወት እንዲቆዩ ከፈለገ አንድ ነገር እንዲያደርግለትም ይጠይቀዋል። እሱም ሳምን እንዲገለው ነበር። ላይኛው ፍሎር ጋር ሲሄድ ግን የነበረው ድምጽ ወለሉ ማዝጃ ነበር። በፍጥነት ወደ ታች ሲሮጥ ግን ሞዝሊን በላስቲክ ታስሮ በበሩ ጀርባ ባንገቱ ተንጠልጥሏል። ለማዳን ቢሞክርም ጉዳቱ ከባድ ስለነበር ሞዝሊ በሚያሳዝን ሁኔታ ይሞታል። ሳምና ብራዲ በድንጋጤ ውስጥ ሆነው የሞዝሊን አስከሬን ቦታ ካስያዙ በኋላ ሚስተር ሊ ለብራዲ የነገረውን ጉዳይ ሳም ይጠይቀዋል። ብራዲ ማን መኖር እንዳለበትና ማን መሞት እንዳለበት እንደሚወስን ጊዜው እንደሆነ ነው የነገረኝ አለው። ግራ የተጋባው ሳም ትርጉሙን ባይረዳም ብራዲ ሁለቱም ማምለጥ እንዳለባቸው ይጠይቀዋል። ወላጆቹ በዚህ ምክንያት ሊገደሉ እንደሚችሉ ቢያውቅም ይህ ብቸኛው አማራጭ እንደሆነ ያምናል። ሳም ግን ተስፋ ለመቁረጥ ፈቃደኛ ስላልሆነ ሌላ መንገድ መኖር እንዳለበት ያምናል። ቴሌቪዥኑ ፔተን ከኋላዋ ስትታፈን ያሳያል። ይህም ወጣቶቹ ወደ ከፍተኛ ድንጋጤ ይወስዳቸዋል። የደነገጠው ብራዲም ወደ ውጪ ወጥቶ ሊያደናት ሲሞክር ሳም ግን ሁሉንም እንደሚገላቸው ስለዛተ እንዳይወጣ ይከለክለዋል። በዚህም ይጣላሉ። እናም ብራዲ ራሱን ተመቶ ይወድቃል። ራሱንም ይስታል። ሳይቆይ ቴሌቪዥኑ ላይ ፔተን ታስራ ይታያል። ፊቷ ደም ለብሷል። ተስፋ የቆረጠው ሳምም ለማዳን ማንኛውንም ነገር ለማድረግ ቃል ይገባል። ሚስተር ሊም ስምምነትን አቀረበለት። እሱ ሳም የቅርብ ጓደኛውን ብራዲን ከገደለ ከፍቅረኛው ጋር እንደሚለቀው ይነግረዋል። ተመሳሳይ አማራጭ ለብራዲም ተሰጥቶት ነበር። ነገር ግን እሱ ጓደኛውን ለማዳን መርጦ ነበር። ይህም ሳምን በከባድ ውሳኔ ውስጥ ይከተዋል። ብራዲን ስለመግደልም ያስባል። በመጨረሻ ግን ሀሳቡን ይቀይርና ብራዲ እንዳያመልጥ በደረጃው ላይ ያስረዋል። ጓደኞቹ ቀጣይ ምን ማድረግ እንዳለባቸው ሲከራከሩ መብራቱ ድንገት ይጠፋል። በጨለማ ውስጥም አንድ እንግዳ ምስል መታየት ይጀምራል። ማንም ሳያየው ቴሌቪዥኑ ትንሽ ልጅ ምስል ማጫወት ይጀምራል። ይችም የሚስተር ሊ ልጅ ትመስላለች። ሳም ይቺ ልጅ ቀደም ብላ የፍሬንድ ሪኩዌስት የላከችለት ተመሳሳይ ልጅ መሆኗን ወዲያውን ያውቃል። እዚህ ጋር ነው ታዲያ ሚስተር ሊ ለአንድ ዓመት ያህል እነዚህን ጓደኛሞቾች በሙሉ ሲከታተል እንደነበር የሚታወቀው። ሳም እንዲሁ ፔተን ስሪ የሚል መለያ ያለው ቪዲዮ ያገኛል። ብራዲ እንዳይከፍተው በጭንቀት ይለምነዋል። እንዴት ወደዚያ እንደገባም እንደማያውቅም ይናገራል። ሳም ግን ያለምንም ማመንታት ይከፍተዋል። በማይታመን ሁኔታም የሳም ፍቅረኛ ፔተን ከገዛ ጓደኛው ብራዲ ጋር የፍቅር ግንኙነት እንዳላትም በቪዲዮ ውስጥ ያያል። ልጅቷ ከጅምሩ ስትከዳው እንደነበረም ይረዳል። ከዚህም የከፋው ብራዲ ያለ ፈቃዷ ነበር ቪዲዮውን በድብቅ ሲቀርጽ የነበረው። በንዴትም ሳም ጓደኛውን ይመታዋል። በዚህም ቅጽበት የብራዲ ወላጆችን ቪዲዮ መለከት ሰዓቱ 2 ሰዓት ወደ ኋላ ቀደም ብሎ እንደነበረም ያስተውላል። ይህ ቪዲዮም የቀደመ ቀረጻ ሊሆን እንደሚችል በመገንዘብ ምናልባት ፔተንን ገሏት እንዳይሆን በማለት ሳም ማንኛውንም ነገር ከማድረጉ በፊት ፔተንን ማየት እንዳለበት ይጠይቀዋል። ሚስተር ሊ አሁንም ግድያውን መጀመሪያ እንዲፈጽም ያዘዋል። ለጥቂት ደቂቃም ሳም ብራዲን እየገደለው እንደሆነም ያስመስላል። ነገር ግን በምትኩ የብራዲን ገመድ ቆርጦ ይለቀዋል።
ቀጥሎም ሳም ፔተንንና የብራዲ ወላጆች በህይወት እንዳሉ እርግጠኛ እስኪሆን ድረስ ምንም ነገር እንደማያደርግ ያሳውቀዋል። ነገር ግን በድንገት ሚስተር ሊ ሁሉም ነገር ቀልድ እንደነበረም ነገረውና የብራዲ ወላጆች ሲገደሉ የሚያሳይ ቪዲዮም ይታያል። ይህ ማለት ሚስተር ሊ ወጣቶቹ ገና ለመጀመሪያ ጊዜ ሲደውሉ ወላጆቹን ገሏቸው ነበረ ማለት ነው። ሁሉም ነገር ቀድሞ የታሰበበት ይመስላል። ብራዲም ደነገጠ። በዚያው ቅጽበት መብራት በድጋሚ ይጠፋል። ተስፋ ቆርጦ ምንም አማራጭ ስለሌለው ብራዲ ሳም ወደ ውጭ ወጥቶ እርዳታ እንዲፈልግ ይማጸነዋል። ሳም ግን ጓደኛውን ብቻውን መተው ስላልፈለገ አብሮት እንዲመጣ ያግባባዋል። ነገር ግን ሳም እንደወጣ ብራዲ ከውስጥ በራፉን ይዘጋና ወደ ሚስተር ሊ ይሄዳል። ሰውየውም በዚህ ቤት ውስጥ የሆነ ቦታ ላይ እንዳለ እርግጠኛ ስለሆነ ቅዠቱን ለማብቃት ጊዜው እንደሆነም ያምናል። ውጪ ላይም ሳም አቅራቢያው የቆመ ነጭ መኪና ያገኛል። ቀስ ብሎም ይጓዛል። እዚያም የሚስተር ሊን የደህንነት ካሜራ ምስል ያገኛል። ይህ ማለት ሰውየው ሁሉንም ነገር በቅድሚያ ተዘጋጅቶበት እንደነበርም ያሳያል። ታስራ የነበረችው ፔተንን አግኝቶ ያደናታል። ብራዲ በኋላ በኩል ወደ ውጭ ይወጣል። በአስደንጋጭ ሁኔታ የሙዝሊን ከሬን ተንጠልጥሎ ያገኛል። ከዚያም ሚስተር ሊ እንደ ጅራ ከኋላው ቀስ እያለ ሲሳብ እናያለን። ሳም የብራዲን ጩኸት ይሰማና ፔተንን ለፖሊስ እንድትደውል ካስጠነቀቀ በኋላ ጓደኛውን ለማዳን ይሄዳል። ሳም ከጓሮ የፔተንን ጩኸት ይሰማና ጭንብል የያዘው ሚስተር ሊ ከኋላው በድንገት መጥቶ ትግል ውስጥ ይገባሉ። ሳም ግን የቤዝቦል ዱላውን ተጠቅሞ ይመታዋል። በመጨረሻም በራሱ ቢላዋ ሰውየውን ወጋው። ነገር ግን ጭንብሉን ሲያወልቅ በአስደንጋጭ ሁኔታ የወጋው የቅርብ ጓደኛውን ብራዲን መሆኑን ያውቃል። የብራዲ አፍ ተለጥፎ ተዘግቶ ነበር። የመጨረሻ ቃላቱም ወንድማማች እስከ ዘላለም ብሎ ተናግሮ ይሞታል። በዚህ ወሳኝ ቅጽበት ሚስተር ሊ በመጨረሻ ይታያል። የተጨነቀው ሳምም ለምን ይህን እንደሚያደርግ ጠየቀው። ሚስተር ሊ እውነቱን ተናገረ። ወጣቶቹ ፕራንክ እያሉ ወደ እሱ ቤት ስለደወሉ እናም በዛች ቀንም ህይወቱ በሙሉ እንደተበለሻሸ ይናገራል። ለዛም የተበላሸ ህይወቱ በቀል ሊበቀል እንደሚፈልግም ነገረው። ታሪኩ እንደዚህ ነው። ከፊልሙ መግቢያ ላይ ፕራንክ ያደረጓት ሴት የሚስተር ሊ ሚስት ነበረች። ታዲያ ስልኳን ጥላ ከወጣች በኋላ ራሷን ለመከላከል ሽጉጥ ወስዳ ነበር። ሴትዮዋ ከልጇ ክፍል ውስጥ የሰው ጥላ ሲወጣ ስታይ ያለምንም ማመንታት ትተኩሳለች። እጅግ በሚያሳዝን ሁኔታ ግን የተኮሰችው የራሷን ልጅ ነበር። በዚህ አሳዛኝ ክስተት ክፉኛ የተሰበረች ሴት የራሷንም ህይወት አጠፋች። ሚስተር ሊ ታዲያ ቤተሰቡ ፈረሰ። ቤተሰቡ ስለፈረሰበትም ሳምን ይወቅሰዋል። ልክ እንደ ራሱ ስቃይ ማለፍ እንዳለበትም ይነግረዋል። ወዲያውንም የጥይት ድምጽ ይሰማል። ጥይቱ ወደ ማግስቱ ጠዋት ይሸጋገራል። ሳም በአስገራሚ ሁኔታ በህይወት አለ። ነገር ግን በአንድ እጁ ሽጉጥ በሌላኛው ደግሞ ቢላዋ ይዞ ይገኛል። ሳም ቀስ ብሎ ወደ ጓሮ ይሄዳል። እዚያም ሁለቱ ጓደኞቹ ሞተው ያገኛቸዋል። ፔተንንም ጨምሮ ሞታ ነበር። በተስፋ መቁረጥ ይጮሃል። ፖሊሶችን በፍጥነት የከቡትና በከባድ ወንጀልም ያስሩታል። በዜና ዘገባ ያበቃል። ዜናውም የሚለው ሳም ፍቅረኛውንና የቅርብ ጓደኛውን ያደረጉትን ግንኙነት ቪዲዮ ተመልክቶ በቁጣ የተነሳ እንደገደላቸው ይናገራል። በዚህም ምክንያት ሁለቱንም ገድሏል። ከዚያም የብራዲን ወላጆች ሌሎችም ጓደኞቹንም ገድሏል ተብሎ ዘገባ ላይ ቀረበ። ይህ ፊልም በቀል ተጀምሮ ወደ ትልቅ ቅዠት እንደሚቀየር ታየናል። ጓደኝነት፣ ክህደትና በቀል በአንድ ሌሊት ውስጥ እንዴት ህይወትን ሙሉ በሙሉ እንደሚቀየሩም ተመልክተናል። ስለዚህ አስፈሪ ታሪክ ምን ትላላችሁ? በኮሜንት ላይ አስተያየታችሁን አካፍሉን። ቻናላችንን ሰብስክራይብ ማድረግ አትርሱ። ይመቻችሁ።